በሰኔ ወር አይሾስፒድ አፍሪካ መጣለው ሲል ኢንተርኔቱ ተቀውጦ ነበር። ሁሉም በጉጉት ይጠብቀው ነበር። አንዳንድ ሰዎች ቀልድን፣ አንዳንድ ሰዎች ደግሞ ስፒድ ሊያጋጥመው የሚችለውን ከባድ የጥቁር ህዝብ፣ አንዳንድ ሰዎች ደግሞ ረሃብን፣ ችግርንና የውሃ ጥማትን፣ ሌሎችና የተቀሩት ደግሞ የአፍሪካውያንን ስቃይ ለማየት ጠብቀው ነበር። ነገር ግን ማንም ሰው እንደዚህ አይነት እድገትና ድምቀት አልጠበቀም ነበር። ስፒድ ወደ አፍሪካ ድራማ ሊሰራ አልመጣም፣ ካሜራውንና የሚታወቅበትን እብደት ይዞ እንጂ። ታዲያ እኛ አፍሪካውያን አንድ ሆነን ሳይሆን ብዙ አይነት ባህልና ልዩነት ይዘን ጠበቅ ነው። አፍሪካ ሀገር አይደለችም። የስፒድ ጉብኝት አንድ ነገር አስተላለፈ። አፍሪካን በአንድ ሀገር ማወቅም መገመትም አይቻልም። በናይጄሪያ ገና መሬቱን ሳይረግጠው ሰው ይሸተው ጀመር። ሲጠብቀው የነበረው ሰው በአንድ የተሰበሰበ። ሁሉም ካሜራውን አነሳ፣ ሙዚቃዎችም ተከፈቱ። ዝም ብለው ብቻ አላዩትም፣ ሞመንቱን አሳመሩት። ናይጄሪያ ጸጥ ያለ አልነበረም። ፈጣን፣ የሚነዝርና አፍሪካን በአንድ ድምፅ አሳዩት። በጋና ሁሉም ነገር ረጋ ያለ ነበር። ነገር ግን ሁሉም በጉጉት ይመለከቱታል። ሰዎች በሱ ሳይሆን ከሱ ጋር ይስቃሉ። እየዞሩ ሀገሪቷን አሳዩት። በችኮላ የሚሳሳታቸውንም ነገሮች በፍቅር አስተካከሉ። ጋና ልክ እንደ መኖሪያ ቤት ነበር አቀባበላቸው። አክብረውም ረጋ ብለው ሸኙት። በኬንያ ህዝቡ ግራ ተጋብቶ ነበር። ማን ነው ይሄ ነጫጭባ? ባለው ኢነርጂ ተገርመው ይመለከቱታል። ስፒድም ይጮሃል፣ እነሱም ይስቃሉ። ጩኸት እርጋታን ሲተዋወቅ ያለው ስሜት ነበር። ታዲያ በዚህ ሰዓት ኢትዮጵያ ታሪኩን ተቀላቀለች። ሁሉም ነገር ተቀየረ። ገና እግሩ መሬት እንደረገጠ የሆነ ነገር እንደሚፈጠር ያስታውቅ ነበር። ሩጫ የለም፣ ማሽቃበጥ የለም። ከቲክቶከሮች ውጪ ማንም ለመታየት የሞከረ የለም። ህዝቡ አላወቀውም እንዳንል ስሙን ይጠራል። ማናቸውም እሱን በማየታቸው ራሳቸውን አልሳቱም። ኢትዮጵያውያን ስፒድን እንደ ዝነኛ ሳይሆን እንደ እንግዳ ተቀበሉት። ይሄ ነገር አስገራሚና ልብ የሚነካ ነበር። ኢትዮጵያ ራሷን ለማስተዋወቅ ውሸት አልዋሸችም። ይህች ቀኝ ግዛትን ቀኝ የገዛች የራሷ ቋንቋና ፊደል ያላት እናም የራሷ ሰዓት አቆጣጠር ያላት ሀገር መሆኗን አሳየች። ስፒድ ኢትዮጵያ ላይ ሲንቀሳቀስ ዝም ብሎ አይደለም የተራመደው፣ ታሪክ ላይ ነው። የቤተ ክርስቲያናችን ደውል ከዓለም ህዝብ በላይ ድምፅ እንዳለው፣ በድንጋይ የተሰሩት አድባራት ከትልልቅ ሀገራት በላይ ታሪክና ዕድሜ እንዳላቸው አሳየ። ባደረጋቸው ጉብኝቶች ለመጀመሪያ ጊዜ ሳይመራ ዝም አለ። በጉጉት የኢትዮጵያን ምግብ ቀመሰ። የእኛ አመጋገብ ዝም ብሎ እንዳልሆነ ተረዳ። በልተን እንኳን ሽንት ቤት የማንጠቀመው ሲቀምስ አስታውሶ ቢበላ ምን ሊሆን ነበር? የቤተ ክርስቲያን አባቶች የኢትዮጵያ ጠባቂ እንደሆኑ ቆመው አሳዩ። በቤተ ክርስቲያን ሲጓዝ ረጋ ማለት እንደሚቻል ተማረ። ብዙ መስማት ጀመረ። ማውራትና መቸኮሉን ቀነሰ። አካባቢውን መቆጣጠር ተወ። ለኦዲየንስ የሚሆን ነገር በራሱ መፍጠር ተወ። ምክንያቱም ሁሉም ነገር ለሱ አዲስ ነበር፣ እንዲሁም ለተመልካች። በመላው አፍሪካ ሲዘዋወር አይሾስፒድ ሴሌብሪቲ ነበር። እዚህ ግን ታሪክና ባህል ራሱ ሴሌብሪቲ ሆነ። ይሄ ነገር እሱም ብቻ አልነበር የሚያስገርመው፣ መላው ዓለምን እንጂ። በኮመንት ላይ የሰውን አስተያየት መመልከት ይቻላል። ይሄ ቭሎግ አልነበረም፣ ዶክመንተሪ እንጂ። እሱም ዶክመንተሪ መሆኑ ሳይታወቅ ስፒድም አፍሪካ ውስጥ የተከታዩን ደስታ ለማየት መጣ። ነገር ግን አፍሪካን አውቆ ተመለሰ። አፍሪካ ስም ብቻ አይደለችም፣ በጣም ጥልቅ ናት። ኢትዮጵያ ደግሞ የሁሉም እናት መሰረት ናት። ምንም ሳትናገር ብዙ ነገሯን ያሰማች ኢትዮጵያ ናት። ሁሉም እንዲሳካ ላደረጉት ለኢትዮጵያ ህዝቦችና ኮርተን እንድንለው ላደረጉን ማመስገን ትልቅነት ነው። አይሾስፒድ በአፍሪካ የነበረው ቆይታ የተሰማን ይህን ይመስል ነበር። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይህን ፔጅ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ኢንድ ስክሪኑ ላይ ያለችዋን በመጫን ሌሎች የሰራናቸውን ቪዲዮዎች መመልከት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።